እሺ ወደ ውጪዎቹ ደግሞ እንሂድና ያው የትናንትናውን የሻምፒዮንስ ሊግ ጉዳይ እስቲ አየት እናድርገው። እኔ አሁን ትናንትና ቴዲ አንደኛው ጨዋታ የነበረው በአንፊልድ ሮድ ሊቨርፑል ከፓሪስ ሰን ዠርሜን ነበር የጨዋታው። በአሁኑ ሰዓት እኔ በዓለማችን ላይ ሁለት ትልልቅ ጠንካራ ሶስት ጠንካራ ቡድኖች አንሳ ብትለኝ አንደኛው ፓሪስ ሰን ዠርሜን ነው ባይ ነኝ። ሌላኛው ባየር ሙኒክ ምናልባት በፕሪሚየር ሊጉ እንደው የተንገታገተ ነው እንጂ አርሰናል፣ እነዚህ ሶስቱ ትልልቅ ቡድኖች ናቸው በወቅታዊ ብቃታቸው አንጻር ብዬ አስባለሁ። እንግዲህ እነዚህ ሶስቱ ጠንካራ ያልኳቸው ቡድኖች በግማሽ ፍጻሜው የመገኘት እድላቸው የሰፋ ነው ይመስለው። አንደኛው ትናንትና ፓሪስ ሰን ዠርሜን በጥሩ ብቃት አልፏል። ትናንትና በእርግጥ እንደ ባለፈው ሳምንት ይሄ አብሶሉት ዶሚናንስ የምትለው አልነበረም። ትናንትና ሊቨርፑል በተሻለ ጥሩ እንቅስቃሴዎችን አድርጓል። ግን ወጣም ወረደም የበለጠው ቡድን ነው ያለፈው። ፓሪስ ሰን ዠርሜን ትናንትና ያው እንዳየነው በኦስማን ደምቤሌ ሁለት ግቦች ጥሩ በሆኑ ግቦች አንዳንዶቹ በእርግጥ በሊቨርፑል ተጫዋቹ ስተትም ቢሆን ግን ጥሩ ግቦችን አስቆጥሮ ጨዋታውን 2-0 አሸንፏል። በአጠቃላይ በድምሩ ደግሞ 4-0 በሆኑ ውጤት አሸንፎ ለሚገባው ቦታ ደርሷል ባይ ነኝ። ምናልባት እዚህ ላይ የምትለዋለት አይ አይደለም ላልከውን አብሶሉት ዶሚናንስማ ነው በፍጹም የበላይነት ነው ተበልጦ የተሸነፈው ሊቨርፑል። አዎ ምናልባት የአርነ ስሎት ኮንትራትም አደጋ ውስጥ የወደቀበት ውጤት ይመስለኛል። አዎ ከዚህ ጋር ተያይዞ ሊቨርፑል እንግዲህ በተለምዶ ቋንቋ ጥልቅ ተሃድሶ የሚያስፈልገው ጊዜ ላይ ደረሰ ይመስለኛል። በሊጉ የሻምፒየንስ ሊግ ተሳትፎ ማረጋገጥ ከቻለ በቀጣይ ስራ ኮንትራቱ ይራዘማል ወይስ በሌላ አሰልጣኝ የሚቀጥለውን አመት እናየዋለን? እሱ ሌላ አጀንዳ የሚሆን ጉዳይ ይሆናል ማለት ነው። ትክክል። እኔ አሁን አብሶሉት ዶሚናንስ ያልኩ የትናንት ነው። የባለፈው ሳምንትማ አይነገርም መቼም እሱ በስፋት አንስተናል። ትናንትና ግን ጥሩ መፎካከር ችሏል በደንብ አንዳንድ ግቦቹን ማስቆጠር ቢችል ኖሮ እንደውም የካምባኩ ጉዳይ ሙሉ ሊኖር ይችላል ብዬ ገምቻለሁ። ያው እኔ እሱን ጨዋታ ስለሆነ የተከታተልኩት ማለት ነው። አንድ ይሄ ነው እኔ የገረመኝ። ግን የፓሪስ ሰን ዠርሜን ተጫዋቾች ናቸው። እኔ አሁን አንዳንዴ ቡድንክ በጥበበኞች ሲሞላ በቃ የኔ ቡድን በሆነ ብለህ ትመኛለህ። ያው የምትደግፈው ባይሆን ብቻ እንዲኖር ትመኛለህ። ለምሳሌ መሀል ላይ እኮ እነ ዡዋው ኔቬስ፣ ቪቲኒያ እና ዛ ኤምሬን የመሰለ ቡድን ተጫዋቾች የያዘ ነው። በጣም በተሰጥኦ የተሞሉ አጥቂው ደግሞ እነ ክቫራትስኬሊያ፣ ዴምቤሌ፣ ዲዜር ዱዌን የመሰለ በጣም ትልልቅ ተጫዋቾችን የያዘ። በተከላካይ ላይ ብትሄድ እኔ ሁሌ እምላለሁ ማርኪኒዮስ አለ እና አሽራፍ ሀኪሚ አለ እና ሜንዴዝ አለ። ትናንትና ቢጎዳም ማለት እነዚህን ሁሉ የያዘ በጣም አስገራሚ ቡድን ነው። ምናልባት አሁን ከባዱ ነገር የሚሆነው ምን መሰለ እንግዲህ አሁን ፓሪስ ሰን ዠርሜን የሚጫወተው ከባየር ሙኒክ ወይም ከሪያል ማድሪድ አሸናፊ መሆኑ ብቻ ነው። ከሁለቱ ጠንካራ ቡድኖች አንደኛው ከፍጻሜ ይቀራል እንጂ ምናልባት ፍጻሜ ላይ ቢገኙ ግን እጅግ በጣም ጠንካራ ጨዋታ ይሆናል ብለን እንገምታለን። ለማንኛውም በጣም በተሰጥኦ የተሞላው ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ተሸጋግሯል ማለት ነው። በእኛ አቆጣጠር ሚያዝያ 20 ጨዋታ ይደረጋል። ስለዚህ ጥቂት ቀን የቀረው ማለት ነው። በዚህ በአሽራፍ ሀኪሚ ብቃት ጋር በተያያዘ ተሜን ያው እሱን ዊንግ ባክ ማለት ይከብዳል። እንደሱ አይነት ተጫዋች ማን ያስታውሳል? አሽራፍ ሀኪሚ ዳኒ አልቬስን በጣም ኦልሞስት ሁለቱም ስትራይከር ባላቸው ያችን ኮሪደር የሚመላለሱበት ፍጥነት፣ አኩሬሲያቸው፣ ክሮስ አኩሬሲው የማጥቃት ሶስተኛ የማጥቃት ክልል ውስጥ የሚገኙበት ታይሚንግ ለተመቻቸው ኳስ የሚያቀብሉበት ፍጥነት በጣም ነው የሚገርሙት። የቆሙ ኳሶች አጠቃቀሞቻቸው የሁለቱም ቅጣት ምትም ሲመቱ የእጅ ወራም ሲወረውሩ እና ምሳሌ መሆን የሚችሉ ተመሳሳይ ባህሪ ያላቸው ዳኒ አልቬስ የብቃቱ ጣራ ላይ በነበረበት ጊዜም እንደዚሁ ተመሳሳይ ስኬቶችን ማሳካት የቻለ ተጫዋች ነበር። ሀኪሚ እሱን ያስታውሰኛል። ትክክል ነው። እሱ አንደኛው ነው። እዚህ ጨዋታ ላይ ምናልባት በሊቨርፑል በኩል ኢኪቲኬ በ32ኛው ደቂቃ ላይ ተቀይሮ ወጥቷል። ያው ከባድ ጉዳት ነው ያጋጠመው። የዓለም ዋንጫም ኦቨር ተብሏል፣ አምልጦታል። ያው በፈረንሳይ ብሔራዊ ቡድን በጣም ይጠበቅ ነበር። እሱ እነ ኦሊሴ ሌሎቹ ዴምቤሌ ምናምን በጣም ትልቅ ተጫዋች ነበሩ። እሱ ግን ያበቃለት ነው ይመስለው። ያው ከባድ ጉዳት እንዳጋጠመው በተደጋጋሚ ሰምተናል። እሱ አንደኛው ጉዳይ ነው። ሁለተኛው ጨዋታ ደግሞ የነበረው በዋንዳ ሜትሮፖሊታን የተደረገው የአትሌቲኮ ማድሪድና የባርሴሎና ጨዋታ ነው። እንግዲህ ጨዋታው እንደተጀመረ ነው ገና በቶሎ ነበር አይደለ ጎሎች የቆጠሩት። ለምሳሌ ያማል በአራተኛው ፈራን ቶሬስ ደግሞ በ27ኛው አካባቢ ሲያስቆጠር 2-0 ስለነበሩ የካምባክ የሚመስል ነገር ነበር። ነገር ግን ወዲያው ነው ሉክማን በ31ኛው ደቂቃ ግቡን አስቆጥሮ የበለጠ ጫና ውስጥ የከተታቸው። መጫወታውን በዚህ ነው 2-1 በሆነ ውጤት ነው የተጠናቀቀው። ትናንትና ያማል በጣም ጥሩ ብቃቱን ያሳየበት ቀን ነበረ። ያው እሱን ሃይላይቱን ነው በእርግጥ ነው ያየሁት ያኛውን ጨዋታ ስለነበረ፣ ግን ጥሩ ብቃቱን አሳይቶ ያው በድምር ውጤትም አልፏል ማለት ነው አትሌቲኮ ማድሪድ። ይህ አንደኛው ጥሩ ጨዋታ ነው። በድምር 3-2 በሆነ ውጤት አትሌቲኮ ማድሪድ አልፏል። ሁሌ እምላለሁ በአውሮፓ በተደጋጋሚ ይነሳል። በሜዳክ ላይ አድቫንቴጅ
እየቀረ ነው እንላለን አንዳንዴ። ግን አሁን ለምሳሌ ባርሴሎና በሜዳው በመሸነፉ ነው። ትናንትና እኮ ዋንዳ ሜትሮፖሊታኑ ሄዱ ነው 2-1 ያሸነፈው። ባለፈው ሳምንት ግን በሜዳው 2-0 በመሸነፉ ምክንያት ነው አንደኛው የወደቀው። ባይሆን ኖሮ ትላለህ አንዳንዴ፣ ባይሆን ኖሮ የማለፍ እድልም ነበር። ባርሴሎናም እኮ እንደው ዝቅ የምታደርገው ቡድን በጣም ጠንካራ ቡድን። ባርሴሎናም እኮ ከፊቱ ያሉት ተጫዋቾች በጣም አስፈሪ ናቸው። አሁን ጋቢና ፔድሪ ተመልሷል። ምንም እንኳን ትናንትና እንደ ድሮ ብቃታቸው ባይሆን ሁለቱ በዓለም ላይ በጣም ምርጥ አማካኝ ተጫዋቾች የምትላቸው ናቸው። ከእድሜም ከተለያየ አንጻር እሱ ምርጥ ብቃት ያለው፣ አጥቂው ላይም እንደዛ ነው። እነ ያማል ኦልሞ፣ እነ ፓዎ ቶሬ፣ እነ ቶሬስን ብታያቸው፣ እነ ፈራን ቶሬስን ብታያቸው ትልልቅ ተጫዋቾች ናቸው። ይህ ጠንካራ ቡድን ነው። ግን ያው ትናንትና አትሌቲኮ ማድሪድ በተለያየ መልኩ በልጦት እንግዲህ ዘንድሮ እዚህ ላይ ይበቃል ያለው ነው የሚመስለው። ዲያጎ ሲሞኒ እንግዲህ እዚህ ደረጃ በመድረስ ብዙ የሚታማ አሰልጣኝ አይደለም እስካሁን። ከዚህ በኋላ ባለው ግን ያው የተለመደው አዙሪት እንዴት ነው ወደኋላ ይመልሷል ወይስ ዘንድሮ ሻምፒየንስ ሊጉን ያሳካል? በሂደት የምናየው ነው። ባርሴሎና ተሜ በሁለቱም ጨዋታዎች ተመሳሳይ ቅጣት የደረሰበት ቡድን ይመስል ቀይ ካርዶቹ 37 ሰከንድ ብቻ ነበር የመጀመሪያውን ኦን ታርጌት የጎል ሙከራ ለማድረግ ይፈጀባቸው በላሚን ያማል አማካኝነት። ልክ እሱን ሳይ የገባኝ ይሄ ጨዋታ በጣም ኢንቴንስ እንደሚሆን ባርሴሎና ሁሉንም የሞት ሽረት ትግሎች እንደሚያደርግ ነበር የገባኝ። ምናልባት እግር ኳስን በተለመደው ቅርጽ የሚከታተሉ የእግር ኳስ አፍቃሪዎች የባርሴሎና አጫዋት በጣም አሰልቺ እንደሚሆን ይሰማኛል። ለምን ዲፕ ከሆነ ፊሎሶፊ የሚቀዳ ነው የባርሴሎና አጫዋት። በጣም ፓሶች ይበዙታል። ይሄ ዲያጎናል ፓሶች ወደ ኋላ የሚመለሱ እና ይሄ የዋናውን የባርሴሎናን ያጫወት አቀራረብ የምትረዳ ከሆነ ነው እሱኛው ነገር ተረድተው። ካልሆነ ግን እንደዛ እየተመራ እንዴት ነው እንደዚህ አይነት ፓሶች ምናምን የሚል አሰልቺ እንትኑ ላይ ይፈጥርብሃል በደጋፊውም ዘንድ። ብዙ ጊዜ ኢንቴንስ ኮስ ስለምንወድ ነው። ኢንቴንስ ልክ አሁን ኳስ አሁን ባርሴሎና ፎርዋርድ የሆኑ ኳሶች ትፈልጋል። አሁን ቲኪታካ የማይወድ ሰው ብዙ ሰው ይወዳል ብዬ አስባለሁ። ዋናው ፍልስፍናው ስለሆነ። ግን እኔ ራሱ አንዳንዴ ቲኪታካዎቹ ፈጠን ሲል የበለጠ እንትን ያደርግሃል። ግን እነሱ የራሳቸው ፍልስፍና ነው። ለማንኛውም እንግዲህ ሁለቱም ቡድኖች አትሌቲኮ ማድሪድ እና ፓሪስ ሳን ዠርመን አልፈዋል። በቀጣይ የሚታይ ነው የሚሆነው ማለት ነው።